መጽሐፈ ምሳሌ ምዕራፍ 16 የልብ ዕቅድ የሰው ነው፣ የአንደበት መልስ ግን ከእግዚአብሔር ዘንድ ነው። ለሰው መንገዱ ሁሉ ንጹሕ መስሎ ይታየዋል፣ መነሻ ሐሳቡ ግን በእግዚአብሔር ይመዘናል። የምታደርገውን ሁሉ ለእግዚአብሔር አደራ ስጥ፣ ዕቅድህም ሁሉ ይሳካልሃል። እግዚአብሔር ሁሉም ነገር ለራሱ ዓላማ ሰርቷል፣ ክፉዎችንም እንኳ ለጥፋት ቀን አዘጋጅቷል። እግዚአብሔር በልብ የሚታበዩትን ሁሉ ይጸየፋል፣ እነርሱም ከቅጣት እንደማያመልጡ በእርግጥ እወቅ። በፍቅርና በታማኝነት ኃጢአት ይሰረያል፣ እግዚአብሔርን በመፍራት ሰው ከክፋት ይርቃል። የሰው መንገድ እግዚአብሔርን ደስ ሲያሰኘው ጠላቶቹ እንኳ አብረውት በሰላም እንዲኖሩ ያደርጋል። ከጽድቅ ጋር ጥቂቱ ነገር በግፍ ከሚገኝ ብዙ ትርፍ ይሻላል። ሰው በልቡ መንገዱን ያቅዳል፣ እግዚአብሔር ግን እርምጃውን ይወስንለታል። የንጉሥ ከንፈሮች እንደ አምላክ ቃል ይናገራሉ፣ አንደበቱ ፍትሕን ያዛባ ዘንድ አይገባም። ሐቀኛ መስፈሪያና ሚዛን ከእግዚአብሔር ናቸው፣ በከረጢት ውስጥ ያሉት መመዘኛዎችም ሁሉ ሥራዎቹ ናቸው። ክፋትን ማድረግ ለነገሥታት አጸያፊ ነው፣ ዙፋን የሚጸናው በጽድቅ ነውና። ነገሥታት በታማኝ ከንፈሮች ደስ ይላቸዋል፣ እውነት የሚናገረውን ሰው ይወዱታል። የንጉሥ ቁጣ የሞት መልእክተኛ ነው፣ ጠቢብ ሰው ግን ቁጣውን ያበርዳል። የንጉሥ ፊት ሲፈካ ሕይወት አለ፣ በጎነቱም ዝናብ እንዳዘለ የበልግ ደመና ነው። ከወርቅ ይልቅ ጥበብን ማግኘት ከብርም ማስተዋልን መምረጥ ምንኛ ይበልጣል። የቅኖች ጎዳና ከክፋት የራቀ ነው፣ መንገዱንም የሚጠብቅ ሕይወቱን ይጠብቃል። ትዕቢት ጥፋትን፣ የእብሪት መንፈስም ውድቀትን ትቀድማለች። በተዋረደ መንፈስ ከተጨቆኑት ጋር መሆን ከትዕቢተኞች ጋር ብዝበዛን ከመካፈል ይሻላል። ምክርን የሚሰማ ይለመልማል፣ በእግዚአብሔርም የሚታመን ብሩክ ነው። ልባቸው ጠቢብ የሆነ አስተዋዮች ይባላሉ፣ ደስ የሚያሰኙ ቃላትም ዕውቀትን ያዳብራሉ። ማስተዋልን ገንዘብ ላደረጋት የሕይወት ምንጭ ናት፣ ቂልነት ግን በተላሎች ላይ ቅጣት ታመጣባቸዋለች። የጠቢብ ሰው ልብ አንደበቱን ይመራል፣ ከንፈሮቹም ዕውቀትን ያዳብራሉ። ደስ የሚያሰኝ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ፈውስ ነው። ለሰው ቀና መስሎ የሚታይ መንገድ አለ፣ በመጨረሻ ግን ወደ ሞት ይመራል። ሰራተኛን የዕለት ጉርስ ፍላጎት ታታሪ ያደርገዋል፣ ረሃቡም ይገፋፈዋል። ወራዳ ሰው ክፋትን ያውጠነጥናል፣ ንግግሩም እንደሚለበልብ እሳት ነው። ጠማማ ሰው ጠብን ይዘራል፣ ሐሜተኛም የቅርብ ወዳጆችን ይለያያል። ክፉ ሰው ባልንጀራውን ያባብለዋል፣ መልካም ወዳልሆነው መንገድ ይመራዋል። በዓይኑ የሚጠቅስ ሰው ጠማማነትን ያውጠነጥናል፣ በከንፈሩ የሚያሽሟጥጥም ወደ ክፋት ያዘነብላል። ሽበት የክብር ዘውድ ነው፣ የሚገኘውም በጽድቅ ሕይወት ነው። ታጋሽ ሰው ከጦረኛ ስሜቱን የሚገዛም ከተማን በጉልበቱ ከሚይዝ ይበልጣል። ዕጣ በጉያ ውስጥ ይጣላል፣ ውሳኔው በሙሉ ግን ከእግዚአብሔር ዘንድ ነው።